እንደ ፊልም የሆነው ይህ የምንኖርበት ዓለም በእርግጥ ለኛ ወደፊት የሚሄድ ይመስላል፣ ግን ወደ ኋላ የሚጫወት ነው። ስልጣኔ ሊያድግ የሚችለው ማስታወስ በሚችለው መጠን ነው። የቅድመ አያቶቻችንን ሳይንሱን ስንረሳ፣ ምልክቶቹን፣ ጂኦሜትሪውን፣ የአጽናፈ ዓለሙን ስነልቦና ስንረሳ፣ ህይወታችንን፣ ብራንዶቻችንን፣ ማንነታችንን በውሰት አምሮ መገንባት እንጀምራለን። በብድር ስርዓቶች፣ በብድር ድግግሞሾች እንኖራለን። ዛሬ የምናያቸው ሀያላን ሀገሮች ከኛ ተቃራኒውን አደረጉ። ሩቅ ወደ ሆነው ዘመን ታሪክ ተመለሱ። የኢትዮጵያን የኬሜትን ግንባታ ንድፍ አጠኑ። በነገራችን ላይ ኬሜት ወይም ጥንታዊት ግብጽ አንዷ የኢትዮጵያ ገጽ ነች። ሂሳብ፣ ኮስሞሎጂ፣ ምልክቶችን፣ የኃይል ኮዶችን አገኙ። መላውንም ዓለም በእሱ እንደ አዲስ ገነቡ። ዩኒቨርሲቲዎቻቸው፣ ድርጅቶቻቸው፣ አርማዎቻቸው ሳይቀር የቅድመ አያቶቻችን አሻራ አለባቸው። ለእኛ የሚያሳዩን ግን የተገለበጠውን የተዛባውን ነው። መልካም የሆነውን የእርኩስ ምልክት አድርገው በዝቅተኛ ንዝረት ወይም ቫይብሬሽን ግን ከፍተኛ ዋጋ የሚያወጣ ተደርጎ ተሰርቶ ይሰጠናል። ስለዚህ ራሳችንን በዚህ ውስጥ አናውቅም። ምክንያቱም ሰዎች ምንጫቸውን ሲያውቁ በማንም ቁጥጥር ስር አይወድቁም። ከፍተኛ የዓለም አቀፍ ደረጃ ውጤታማ የሆኑ ብራንዶችን መፍጠር የከበደ ለዛ ነው። የወደፊቱን በሌላ ሰው ትውስታ ውስጥ ለመገንባት ስለምንሞክር የነሱ ጥላ ሆነናል። ያለፈውን ጥልቅ የሆነውን እውቀት ስናጠና ከኦሪጂናሉ ሰማያዊ ንድፍ ጋር ስንገናኝ ወደ እነሱ ዓለም ለመገንባት አንፋለምም። ይልቁንስ የራሳችንን መገንባት እንጀምራለን። ያኔ ብርሃን ሆንን ማለት ነው። በአሁንና በዘንድሮ ላይ መሰልጠን ከቅድመ አያቶቻችን የምንማረው ቁልፍ ነው።